ተከታታዩ የሚጀምረው ፕሮግራመር የሆነችው ሉሊ ኢንሃንት በተባለ የቴክኖሎጂ ድርጅት ውስጥ የመጀመሪያ ፈተናዋን ስላለፈችና ይሄ ድርጅት ደግሞ ሴቶችን ስለማይቀጥር ጸጉሯን ቆርጣ ወንድ መስላ ቀጣዩን ፈተና ለመፈተን ስትጣጣር እያየን ነው። በሌላ በኩል አቶ ጂያንግ ሳይፈልግ የሚቀርቡትን ሴቶች አንድ ላይ በማግኘት እንዲርቁት ለማድረግ ሲሞክር ገጽታዋን እንደ ወንድ ያስመሰለችው ሉሊና ጓደኛዋ ቦታው ላይ ስለነበሩ የተፈጠረውን ነገር በሙሉ ጓደኛዋ በስልኳ ቀርጸዋለች። ሉሊ ደግሞ ከሴቶቹ ለአቶ ጂያንግ የተደፋው ውሃ ደርሷታል። ግን ለዚህ ነገር ምንም አላለችም። ጭራሽ ሶፍት ሰጥተዋለች። አቶ ጂያንግ ገጽታዋን በወንድ የቀየረችው ሉሊ ሴት ወንድ ነበር የመሰለችው። ጓደኛዋ ኪ ግን በአቶ ጂያንግ ስራ ስለተናደደች የቀረጸችውን ቪዲዮ ወዲያው ነበረ ዌቦ ላይ ፖስተችው። ሉሊና ፕሮፌሰሯ ደውሎ ሊያገኛት አድራሻውን የላከላት ቦታ ተገኝታለች። ፕሮፌሰሩ እንደ ጎበዝነቷ በመንግስት የሚመራ ድርጅት ውስጥ ወይንም ደግሞ ዩኒቨርሲቲ ውስጥ ማስተማር እንዳለባት ሲናገር የራሷ እቅድ ያላት ሉሊ ለአንድ ቀን ስለሌላ ነገር ማውራት እንደምትፈልግ ሁልጊዜ በዚህ ርዕሰ ጉዳይ ላይ እንዳወሩ ስትናገር ፕሮፌሰሩ ዛሬ ግን የፈለጋት ከሷ ጋር በተመሳሳይ ዘርፍ ከተመረቀ ከሲኒየር ተማሪው ጋር ሊያስተዋውቃት እንደሆነና ይሄ ሰው ደግሞ ጂያንግ ቼንግ እንደሚባል ሲነግራት ሉሊ መለስ ብላ እሱ መሆኑን ስታይ ወደ ቢሮ ሮጣ በመግባት ትደበቃለች። ሉሊ አቶ ጂያንግን ላለመተዋወቅ ብዙ ነገሮችን ፈጥራ ከፕሮፌሰሩ ቤት አመልጣለች። በዚህ ስራዋ ፕሮፌሰሩም ሆነ አቶ ጂያንግ በጣም ተገርመዋል። ፕሮፌሰሩ ሉሊና አቶ ጂያንግን ሊያስተዋውቃቸው የፈለገው በድርጅቱ ውስጥ ስራ ከሰጣት ብሎ ነበር። ግን አቶ ጂያንግ ሴቶችን መቅጠር እንዳቆመ ይመልስለታል። ፕሮፌሰሩም ከዚህ በፊት የተፈጠረው ክስተት እስካሁን እንዳስጨነቀው ይጠይቀዋል። አቶ ጂያንግ ግን ስለዛ ክስተት ማውራት ስለማይፈልግ ፕሮፌሰሩን ተሰናብቶት ይሄዳል። ምሽት ላይ ሉሊ ሲኒየሯን አቶ ጂያንግን ገና ተማሪ እንዳለች እንደምታውቀውና እንደምታፈቅረው በመሰራው ስራ እናውቃለን። አቶ ጂያንግ ወደ ቤቱ እንደደረሰ ካፌ ውስጥ ያደረገውን ነገር ዌቦ ላይ መለቀቁን ሰምቶ የለቀቀው ወንድ የሚመስለው ሴት ነው ብሎ ስላሰበ ቪዲዮን እንዲያጠፋ መልእክት ሲልክ መልሱ ግን እምቢ ስለሆነ በንዴት ከቤቱ ይወጣል። በማግስቱ ጠዋት በኢንሃንት ቴክኖሎጂ ድርጅት ውስጥ ሉሊ ወንድ መስላ ፈተናውን ለመፈተን ተገኝታለች። ግን ወንድ ለመምሰል መጣሯን እራሷም ስላላመነችበት የሴቶች ሽንት ቤት ለመጠቀም ስትሞክር ሴቶቹ ወንድ መስላቸው ሲደበድቧት አቶ ቼን ለፈተና እንደመጣችና ወደ ሴቶች መታጠቢያ ቤት በስህተት ሄዳ ሊሆን እንደሚችል በመናገር ሴቶቹን ሰራተኞች ለማረጋጋት ይሞክራል። አቶ ቼን በኢንሃንት ድርጅት ውስጥ የሪሰርች ኤንድ ዲቨሎፕመንት ቴክኒካል ዳይሬክተር ነው። አቶ ጂያንግ የጠበቃውን ወረቀት ለመውሰድ ወደ ድርጅቱ በመጣ ሰዓት የሉሊን ዶክመንት አይቷል። ሉሊም አቶ ጂያንግ እንዳለ ያወቀች ፈተናውን ተፈትናለች። አቶ ጂያንግ እንደገና እንደተገናኙና ለምን ሴት እንደምትመስል ይጠይቃታል። ሉሊም እሷ አጭርና ትንሽ እንደሆነች ግን ችሎቷ ጥሩ መሆኑን ብትናገር አቶ ጂያንግ ፍለፊቷ ነበር ዶክመንቷን ቀዶ ውሸታም እንደሚጠላ ውሃ በሱ ምክንያት ስለተደፋባት ካሳ ሊከፍላት እንደነበረ ግን አልፈልግም እንዳለች ታዲያ ለምን ቪዲዮን እንደለቀቀችው ቪዲዮን አሁኑኑ እንድታጠፋ እምቢ ካለች ደግሞ ከጠበቆቹ የክስ ደብዳቤ እንደሚደርስ አስነግሯት ይሄዳል። ሉሊ በዛ ቪዲዮ ምክንያት በቀላሉ ልታገኝ የነበረውን ስራ በማጣቷ ጓደኛዋ ኪም ቪዲዮን እንድታጠፋ አድርጋታለች። ጓደኛዋ ኪም ለአቶ ጂያንግ የዚህ ሁሉ ነገር ተጠያቂ እሷ እንደሆነችና ስለ ጉዳዩ ሉሊ እንደማታውቅ መልእክት ብትልክለት አቶ ጂያንግ ግን ለሉሊ ይቅርታ አድርጎ ስራውን እንድትጀምር ፈቃደኛ አልሆነ። በማግስቱ የሉሊ እናት ለጓደኛዋ የሆቴል ምርቃት አበባ ለመግዛት ብዙ ብር ስላወጣች ሉሊ ይሄንን ዋጋ ለመመለስ ሁሉንም ምግብ መብላት እንዳለባትና ሁሉም ሴቶች ሴትነታቸውን ተኳኩለው ራሳቸውን አሳምረው ቢያሳዩ ሉሊ ግን ጊዜዋን ኮምፒውተር ላይ በማሳለፏ ኮምፒውተር ሳይንስ ለመማር ስትገባ መፍቀድ እንዳልነበረባት በመቆጣት ትናገራለች። በዛ ቦታ የአቶ ጂያንግ እናት ከሉሊ እናት ጋር አብራ ስለተማረች ተገኝታለች። አብሯትም አቶ ጂያንግ ስለነበረ እናቶቻቸው እንዲተዋወቁ ሲያደርጓቸው በድጋሚ ሉሊ ከቦታው ላይ ምክንያት ፈጥራ ፊቷን ሳታሳይ ትሮጣለች። አቶ ጂያንግ የፍለሽ መያዣውን ጥላ ስለሮጠች ሊሰጣት ሲወጣ ሉሊ ውሃ ውስጥ ዘላ ገብታ ስለተደበቀች አቶ ጂያንግ የሰመጠች መስሎት ሊያተርፏት ቢሞክርም ሉሊ ግን አሁንም እንደምንም ብላ ታመልጠዋለች። አቶ ጂያንግ የሉሊን የፍለሽ መያዣ ያየ ገንዳ ውስጥ በእግሯ መታ ጉዳት ያደረሰችበትን ትዕይንት ያስታውሳል። ግን እናቱ የምትመርጥለትን ሴቶች ላለማየት በዚህ ጉዳት ለመጠቀም ሲሞክር እናቱ የሚወደውን ሰው ቢያገኝ ከብዙ ሴቶች ጋር እንዲገናኝ እንደማታደርገው ተናግራ ከክፍሉ ትወጣለች። ሉሊ ገጽታዋን ወደ ወንድ ለውጣ አቶ ጂያንግን በየሄደበት ቦታ በመከታተል ለማሳመን ብትሞክርም አቶ ጂያንግ ግን ቤተሰቦቹ እንዲተዋወቋት ወደ ፈለጓት ሴት ጋር ይዞ በመሄድ የከፍታ ውድድሩን ስትወዳደር ወደ ታች ልትወድቅ ስትል ያድናታል። ግን ሉሊ ኮከቡን አግኝታ አሸንፋ ስለነበረ ፈተናውን አልፋለች። አቶ
ጂያንግ ዶሮ፣ ወፎችና በራሪ ነክ ዘሮችን በጣም ይፈራል። ሉሊንም በአንድ መስፈርት ስራውን ቀጥሯታል። በማግስቱ ጠዋት ራሷን ወንድ አስመስላ ለመጀመሪያ የስራ ቀኗ ድርጅት ውስጥ ተገኝታለች። በዚህ ድርጅት ውስጥ ያሉ ሰራተኞች በሙሉ አንድ አይነት ሸሚዝ በመልበሳቸውና በምታየው ነገር በሙሉ ብትደመምም የፕሮግራሚንግ ቡድን መሪውን አቶ ዣንግ ጂያን አግኝተዋለች። አቶ ዣንግ ጂያን ከሁሉም ሰራተኞች ጋር አስተዋውቋታል። ሉሊ ግን ለምን ድርጅት ውስጥ ሴቶች ፕሮግራመሮች እንደሌሉ አንዱን ሰራተኛ ስትጠይቀው ሰራተኛው አቶ ጂያንግ በሴት ፕሮግራመር ምክንያት ክፉኛ እንደተጎዳ መስማቱንና ከዛ ጊዜ በኋላ ድርጅቱን ወደ ቤተ መቅደስነት መቀየሩን ይነግራታል። ሉሊ ወንድ በመምሰሏ ከድርጅቱ ሴት ሰራተኞች መሃል በፍቅር የወደቁላትም አይጠፉም። እሷም በዚህ ምክንያት ተጠቅማ በመታወቂያዋ ሴትነቷ እንዳይታወቅ አድርጋለች። የቢሮ ባልደረቦቿ ሉሊ ወንድ ስለመሰለቻቸው ወንዶች እርስ በርሷቸው የሚጋሯቸውን ነገሮች በሙሉ ለሷም ያካፍሏታል። ወደ ቡድናቸውም ስለተቀላቀለች የእንኳን ደህና መጣሽ አቀባበል ሊያደርጉላት ጌም መጫወቻ ቦታ ስለሄዱ አብሯቸው ከሚጋጠሙት ሰዎች መካከል አንዱ ሆን ብሎ ሉሊ ነገር ስለፈለጋት በተፈጠረው ጸብ ሉሊን በቦክስ ሊመታ ሲል አቶ ጂያንግ ከየት መጣ ሳይባል ቢያድናትም ወንድ መሆኗን ግን በጣም ተጠራጥሯል። ሉሊ እንዴትም ብላ እንዳይታወቅባት ታደርጋለች። ይህን ጉዳይ ለማስተካከል ጓደኛዋ ኪ ድርጅት ውስጥ በመገኘት የሉሊ ፍቅረኛ በመምሰልና ለምን እንደዘጋት እንደምትወደው በመናገር ጥሩ ወንድ እንደሆነ ለማስመሰል የሞከረችው ድራማ የተሳካላት ይመስላል። አቶ ቼን ትላንት አቀባበል ስላላደረገላት አቶ ጂያንግ ባለበት ሉሊን ምሳ ሊጋብዟት ወጥተዋል። ሲኒየሮቿ ቢሆኑ የተማሩት በአንድ ዩኒቨርሲቲ ስለነበረ በዩኒቨርሲቲው ማንን ታደንቅ እንደነበረ ይጠይቋታል። የምታደንቀው አቶ ጂያንግን ቢሆንም ዋሽታ ግን አቶ ቼን እንደምታደንቀው ተናግራለች። አቶ ቼን በምሳው ወቅት አለርጂ የሆነችው ምግብ እንደበላች ሲያሳክካት ስላወቀ ቢሮ ጠርቶ መድኃኒት ይሰጣታል። ሉሊ አቶ ጂያንግን በመቅረቧ ደስተኛ ብትሆንም አቶ ጂያንግ አጠገቧ ሆኖ በአለርጂው ምክንያት ሰታት ሴት መሆኗን ለመሸፈን የጠቀለለችው ጨርቅ ተፈቶ ስለነበር በድንጋጤ አቶ ጂያንግን ገይታው ከቢሮ ሮጣ ትወጣለች። ከስራ በኋላ ሉሊ ለጓደኛዋ ኪ የቀን ውሏን በሙሉ ትነግራታለች። ኪም ለሉሊ ወንድሟ እዛ ድርጅት ውስጥ ስለሚሰራ እንደ ፍቅረኛ የተወነችውን ስላየ እንዳይተናኮላት እሷ ለተወሰኑ ቀናት ከከተማ ስለምትወጣ መጠንቀቅ እንዳለባት ትነግራታለች። የአቶ ጂያንግ እናት በመታዘጋጅለት ሴቶችን የማየት ቀጠሮ ላይ አንድ ወንድ ይዞ እየሄደ እንደሆነ በመስማቷ ስለጨነቃት ወደ ድርጅቱ ሄዳ እንድታጣራላት እህቱን ቶንግ ልካታለች። የኪን ወንድም ሉሊን በፍጥነት ከእህቱ አጠገብ እንድትርቅ ካልሆነ ብዙ ነገሮችን መፈንቀል ቢኖርበትም ከድርጅቱ ሊያስባረራት እንደሚችል በመናገር በአንድ ፎቶ አስፈራርቷታል። ሁሉም ሰራተኞች የሚፈሯት የአቶ ጂያንግ እህት ቶንግ ወደ ወንድሟ ድርጅት መታለች። ለአቶ ቼንም ወንድሟ ለብዙ ጊዜ ሳያገባ የቀረው እሱ እየተከታተለው ነገሮችን ስለሚያፈርስ እንደሆነ ስትናገር አቶ ቼን ከወንድሟ ጋር ምንም አይነት ግንኙነት እንደሌለው ሲነግራት የፈሯት ሰራተኞቹ የአንድ ቀን እረፍት እንደተሰጠው አብሯት ምሳ እንዲበላ ገፋፍተውታል። አቶ ቼን ግን ምክንያቱን በበሩ ስለፈጠረ ቶንግ የበሩን መስታወት አራግፋ ይዛው ከቦታው ትሄዳለች። በማግስቱ ጠዋት አቶ ጂያንግ ለሰራተኞቹ ያዘጋጀውን የመዝናኛ ፕሮግራም ላይ ሁሉም ሰራተኞች ቢገኙም ሉሊ ግን ድርጅቱ ስለነበረች አቶ ጂያንግ ለምን ወደ መዝናኛው ቦታ እንዳልሄደች ይጠይቃታል። ሉሊም እንደረፈደባት ብትነግረውም አቶ ጂያንግ ስራውን እንደጨረሰ ነግሯት አብረው ሲሄዱ በጣም አንገቱን እንዳመመው ስላየች መኪናውን ተቀብላ ከመጠን በላይ ባለው ፍጥነት በመንዳት ቦታው ላይ ስላደረሰችው ከዚህ በኋላ እሷ የምትነዳው መኪና ውስጥ እንደማይገባ በቁጣ ይነግራታል። አቶ ጂያንግና ሉሊ ክፍል ስለተጋሩ ወንድ እየመሰለችው እንደ ጓደኛ ልብሱን ፊት ለፊቷ ስለሚያወልቅ ክፍሉን ጥላ ስትወጣ ወንዶቹ ሰራተኞች ስለያዟት እንደነሱ ራቁቷን ሳትሆን ወንዶቹን ብትቀላቀላቸውም ወንዶቹ ሰራተኞች ግን ሊዋኙ የነበሩ ሴቶች ሰራተኞችን በድብቅ ሲመለከቱ ሴቶቹ ስላዩአቸው ብትንተናቸው ይወጣል። ሉሊም ውሃ ውስጥ ተደብቃ አቶ ጂያንግ ይዛታል። ሉሊ አቶ ጂያንግ አንገቱን በጣም እንዳመመው በተደጋጋሚ ስላየች መድኃኒት ልትገዛለት ስትወጣ አቶ ቼን የምትፈልገው ነገር ካለ ብሎ ይጠይቃታል። በትውስታውም ልብሷን ስትቀይር ሴት መሆኗን ያየበትን ትዕይንት አስታውሶ ፈገግ ይላል። እሷም ረጅም ኪሎ ሜትር ተጉዛ የአንገት ህመም ማስታገሻ ገዝታለት ካደረገችለት በኋላ ማሳጅ ለህመሙ ስታደርገው አቶ ጂያንግ ግን እንደ ሴት የለሰለሱ እጆቿን ስላየ ተወዛግቦ ክፍል ውስጥ የነበሩ ቢራ ጠጥቶ ይሰክራል። ሉሊም የሰከረውን አቶ ጂያንግን እንደምንም ብላ ታስተኛዋለች። ቶንግ አባቷ ስለሚሰጣት አዲስ መኪና ሲያወራ መኪናውን ለማግኘት ስለጓጓች ከወንድሟ ጋር አብሮት ስለሚታየው ወንድ ለማጣራት ወደ ሆቴሉ ሄዳ ሁሉንም ነገር አይታለች። ግን አቶ ጂያንግ ሴቶችን ላለማግኘት የተጠቀመበት መንገድ እንጂ እንደ ዘመኑ ስልጡን ነን ባዮች የሚያደርጉትን እያደረገ እንዳልሆነ ለእህቱ ይነግራታል። ቶንግ የወንድሟ ድርጅት ውስጥ ስራ ልትጀምር እንደሆነና
በይፋ የቢሮ ፍቅር ሊያሳልፉ እንደሆነ ለአቶ ቼን በመንገር አብስረዋለች። ሉሊ ፈረስ በምትጋልብበት ወቅት ፈረሱ ከቁጥጥሯ ውጪ ስለነበረ አቶ ጂያን እንደምንም ብሎ ያተርፋታል። ከዛም ፈረስ መጋለብ ያስተምራታል። በማግስቱ ጠዋት ሴቶችን ተደብቀው ስላዩ ወንዶቹ ሰራተኞች እንደ ቅጣት የሴት ቀሚስ እንዲለብሱ በተደረጉት መሰረት ሉሊን እንደ ሴት ለብሳ በማየታቸው ሁሉም ግራ ተጋብተዋል። አቶ ጂያንግም ወደ ቢሮ ካስጠራት በኋላ ፊቷ ላይ ያለውን ጨርቅ ሲያወልቀው በመማረኩ ቶሎ ብላ ወደ ጾታዋ እንድትመለስ ይነግራታል። ቢሆንም ሴት ናት ብሎ ስለተማረከባት ራሱን ለማረጋጋት ይሞክራል። ሉሊ ቢሮ ውስጥ ሆና ሆዷን ስላመማት ለጓደኛዋ ለኪ ወራዊ ግዴታዋ ሳይመጣ እንዳልቀረና ፓርሰን እንደረሳች በመጻፍ መልእክት ትልክላታለች። መጸዳጃ ቤት ውስጥም ሄዳ ብዙ ስለቆየች አቶ ጂያንግ ቦታው ላይ ስላጣት ወደ መጸዳጃ ቤቱ ስለሄደ ጓደኛዋ ኪ ፓርሰኑን በወንድሟ ትልክላታለች። አቶ ጂያንግ ሉሊ መታመሟን ስላወቀ ቤቷ ድረስ ሸኝቷታል። ሉሊ ጓደኛዋ ኪንን እንዴት ወንድሟ ፓርሰኑን ለማምጣት መስማማቱን ስትጠይቃት ጓደኛዋ ኪ ሁሉንም ነገር ለወንድሟ እንደነገረችው ትነግራታለች። ቶንግ ገና ስራ ከመጀመሯ ሰራተኞቹን በልብሳቸው ምክንያት ስላሸማቀቀቻቸው አቶ ጂያንግ ከዚህ በኋላ አንድ ነገር ካደረገች ከስራ እንደሚያባረራትና ደግማ አቶ ቼንን እንዳታይ እንደሚያደርጋት ይነግራታል። የሉሊና የአቶ ቼን ቅርበት ያልተመቸው አቶ ጂያን ሁልጊዜ በመሐከላቸው እየገባ ነገሮችን ለማደፍረስ ይሞክራል። የተለያዩ ቦታዎች በስራ እያሳበበ ሉሊን ይዟት እየሄደ የሚገራርሙ ጊዜያትን ያሳልፋሉ። ሉሊ ወንድ ስለመሰለቻቸው ከወንዶቹ ሰራተኞች ጋርም ከሚገባው በላይ ተግባብታለች። በእረፍት ቀኗ ከእናቷ ጋር ወደ ገበያ ብትወጣም አቶ ጂያንግ አይቷት የፍለሽ መያዣውን ስላስታወሰ ሲጠራ ስለሮጠች ይከተላታል። ከብዙ ልፋት በኋላ ብታመልጠውም አቶ ቼን ግን ይዟት ስለ ጉዳዩ እንደምታብራራለት በመንገድ ከቦታው ጥሏት ስለሄደ ሉሊ መልእክት ልካ ምሽት ላይ አቶ ቼንን ካገኘችው በኋላ አቶ ቼን ከዚህ በፊትም ሴት መሆኗን እንደሚያውቅ ይሄንን ያደረገችበት የራሷ ምክንያት እንደሚኖራት ጾታዋ ለሷ ያለውን አመለካከት እንደማይቀይረው ሲነግራት ሉሊም ሚስጥሯን ስለጠበቀላት ታመሰግነዋለች። አቶ ቼንም በድፍረቷ እንደተደነቀ ፈገግ ብሎ ይነግራታል። አቶ ጂያንግ በተደጋጋሚ አንገቱን ስለሚያመው ሐኪም ጋር ሄዶ ለዶክተሩ በነገረው የህመም ምክንያት ዶክተሩ የነገረው ምልክት በሙሉ አንድ ሰው ሲወድ የሚያሳየው ምልክት እንደሆነና ለዚህም መድኃኒት መስጠት እንደማይችል ሊያክመው የሚችለው የሚወደው ሰው ብቻ እንደሆነ ይነግረዋል። በሌላ በኩል ሉሊ ለእናቷ ስለ ስራዋ ብትደብቃትም እናቷ ግን የድርጅቱን መታወቂያ ስላገኘችው ወደምትሰራበት ድርጅት ሄዳ ሉሊም እናቷን ለማግኘት ስትወጣ አቶ ጂያንግ ፊቷን ያላሳየችው ልጅ የያዘችውን አይነት የፍለሽ መያዣ ጠረጴዛው ላይ ያገኛል። በዚህም ተጠራጥሮ ሲፈልጋት ሴት ሆና እናቷን ያገኘችው ሉሊ በጨረፍታ ሊፍት ውስጥ ያያታል። ግን ሉሊ በአሁኑ በአቶ ቼን እርዳታ ለማምለጥ ብትችልም እናቷ ግን ድርጅት ውስጥ ወንድ መስላ መቀጠሯን ስላወቀች ለምን እንደዚህ እንዳደረገች በቁጣ ቤተሰቦቿ ይጠይቋታል። ሉሊም እዛ ድርጅት ውስጥ ለመቀጠር ስለምትፈልግ ለመቀጠር ደግሞ ወንድ መምሰል እንደነበረባት ብትናገር እናቷ ግን እንደ እናት የምታከብራት ከሆነ ስራውን አሁኑኑ እንድትለቅ ነግራታለች። ሉሊ ግን ሳትስማማ ወደ ክፍሏ በንዴት ብትገባ በስተመጨረሻ ከእናቷ ጋር በንግግር ተስማምተዋል። አቶ ጂያንግ ስለ ሉሊ ለማጣራት የማይፈነቅለው ድንጋይ የለም። ጠንክሮን በመፈለጉ ፕሮፌሰሩ ጋር ደውሎ ሉሊ ሴት መሆኗን አውቋል። ሉሊ ለሁል ጊዜ አማካሪዋ ለአቶ ቼን ቤተሰቦቿ ወንድ መስላ ድርጅት ውስጥ መቀጠሯን ስላወቅ ስራ እንድትለቅ እንደሚፈልጉ ስትነግረው አቶ ቼን ማድረግ ያለባትን ነግሮ ሲያጽናናት አቶ ጂያንግ ስላየ በመቀራረባቸው ስለተናደደ ሉሊን ብዙ ቀን እንድትሸከም ያደርጋታል። ምሽት ላይ አቶ ቼን የሉሊን ቤተሰቦች በማግኘት ሉሊ በጣም ጎበዝ ፕሮግራመር ስለሆነች ጊዜያዊ ችግር ብቻ ስለሆነ አለቃውን አሳምኖ ችግሩ እንደሚፈታው ቢናገር ሊያሳምናቸው ሲሞክር የሉሊ ቤተሰቦች ግን ለልጃቸው ጥሩ ባል መሆን እንደሚችል አስበው በድጋሚ መጥቶ እንደሚጠይቃቸው ነግረውታል። አቶ ጂያንግ የሉሊና የአቶ ቼንን መቀራረብ ስለገረመው ከዚህ በፊት እንደሚያውቃት አቶ ቼንን ይጠይቀዋል። የቃለ መጠይቁለት እንዳያት ይመልስለታል። ሉሊ የሰራችውን ፕሮግራም ለቤተሰቦቿ ካሳየቻቸው በኋላ በፕሮግራሚንግ ውስጥ ህይወት ስላለ እንደምትወደው ምክንያቷ ደግሞ ፕሮግራሚንግ ቀላል ዓለም ስለሆነ የምትፈልገውን ነገር ለመፍጠር ፊደሎችንና ምልክቶችን መጠቀም እንደምትችል ብትነግራቸውም እናቷ ሴት በመሆኗ ፕሮግራሚንግ ከባድ እንደሚሆንባት በመናገር ለመስማማት ብታመነታም የሉሊ አባት ግን በስራዋ ደስተኛ እስከሆነች ድረስ እንደሚደግፋ ስለተስማማ እናቷም ብታመነታም በሉሊ ሐሳብ ተስማምታለች። ሉሊም እናቷ በሐሳቧ ስለተስማማች በጣም ተደስታለች። በማግስቱ ጧት ሉሊን ባመጣችላቸው ቡና ተደስተው የሥራ ባልደረቦቿ ሲያቅፏት አቶ ጂያንግ ቦታው ላይ በመምጣት ስራቸውን እንዲሰሩ ከተናገረ በኋላ
ሉሊን አብራው ወደ ትምህርት ቤቱ እንድትሄድ ያደርጋታል። በትውስታዋ ሉሊ ተማሪ እያሉ አቶ ጂያንግን በፍቅር ስትከታተለው የነበረውን ጊዜ አስታውሳ ፈገግ ትላለች። ግን አቶ ጂያንግ ወደ ትምህርት ቤቱ የወሰዳት የበፊት አስተማሪዋን ፕሮፌሰር ሊን እንዲያገኙት ነበረ። ሉሊም ይሄን ከሰማች በኋላ ማንነቷ ሊጋለጥ ስለሆነ ሆዷን እንዳመማት በማስመሰል ትኩስ ነገር እንዲገዛላት ለአቶ ጂያንግ ካሳመነችው በኋላ ወደ ፕሮፌሰሩ ቢሮ ሲሄዱ ፕሮፌሰሩ ቤተሰቦቹን ለመጠየቅ ራቅ ወዳለ ቦታ እንደሄደ ከሰሙ በኋላ ሉሊ ለፕሮፌሰር ህይወቷን ስላዳነላት እንደምታመሰግነው ሁሉንም ነገር በግልጽ እንደምታስረዳው በመንገድ ጽፋ መልእክት ትልክለታለች። ምሽት ላይ ሉሊ ከጓደኛዋ ጋር በተገኘችበት ፌስቲቫል ላይ የሥራ ባልደረቦቿ ስላገኟት እሷም ለማምለጥ ስትሞክር ይከታተሏታል። በዚህ ሰዓት ወንዶቹን ለማስቆም ራሷን እንደምታጠፋ ስትነግራቸው አቶ ጂያንግ የያዘችውን ስለት በማስጣል ፊቷን የከለለችበትን ጨርቅ በመፍታት ራሷን እንድታብራራ ድርጅቱን ለመቀላቀል ብዙ ጥረት እንዳደረገች ለዚህ ደግሞ ዓላማዋ ምን እንደሆነ ይጠይቃታል። ሉሊም ይሄንን ሐሳብ የፈጠረችው በድርጅቱ ውስጥ መስራት ስለፈለገች እንደሆነ ብትነግረውም አቶ ጂያንግ ግን በውሸት የሚያታልለው ሰው ስለሚጠላ ከነገ ጀምሮ ቤቷ ውስጥ መቀመጥ እንደምትችል ይነግራታል። ሉሊ ከዚህ በፊት አቶ ጂያንግ ከሴት ፕሮግራመሮች ጋር ፍቅር ይዞት እንደነበረ መስማቷን ትነግረዋለች። አቶ ጂያንግ ግን በሰማው ነገር በጣም ተናዶ ከነገ ጀምሮ ፊቷን ማየት እንደማይፈልግ ተናግሮ ከቦታው ይሄዳል። ሉሊ አቶ ጂያንግ በጓደኛዋ ዝግጅት በኩል አቅዶበት እጅ ከፍንጅ እንደያዛ ታውቃለች። ለዚህም ጓደኛዋና የጓደኛዋ ወንድም ሐሳቡን እንዲቀይር ምን ማድረግ እንዳለባቸው ትጠይቃቸዋለች። እነሱም በ7 ቀን ውስጥ ነገሩን ለማስተካከል ቃል ገብተውላታል። በማግስቱ ጠዋት ሉሊ በራሷ ጾታ ሴት መስላ ወደ ድርጅቱ በመሄድ ለወንዶቹ ሰራተኞች እውነቱን በመደበቋ ጥፋተኛ እንደሆነች ስትናገር ሰራተኞቹ በሐሳቧ ተስማምተው አቶ ጂያንግን ለማሳመን እቅድ ያወጣሉ። ግን ሉሊ በምንም መንገድ አቶ ጂያንግን ልታሳምነው አልቻለችም። የአቶ ጂያንግ እህት ቶንግም የምትወደውን አቶ ቼንን ሉሊ ስለቀረበችው ምን ያህል ብትከፍላት ከድርጅቱ እንደምትለቅ ትጠይቃታለች። ሉሊ ግን አንድም ሳንቲም መክፈል እንደማያስፈልጋት ወንድሟ በትንሽ ቀናት ውስጥ ከስራ እንድትለቅ እንደነገራት በመንገር ከቦታው ጥላት ትሄዳለች። የአቶ ጂያንግ እናት ከልጇ አጠገብ ያለችው ሴት መሆኗን ስላወቀች ከጭንቀቷ ተላቃ ደስተኛ ብትሆንም ሉሊንም ለማወቅ ተሸፋፍና ስትከታተላት ሉሊ ስላየቻት የአቶ ጂያንግ እናት መሆኗን አስታውሳለች። የአቶ ጂያንግ እናትም ሴት ፕሮግራመር መቀጠሯ እንደሰማችና የቀጠራትን ሴት የማወቅ ጉጉት ስላደረባት ልታገኛት እንደመጣች እንዲሁም ነገ ወደ ቤቷ እንድትመጣ ትጋብዛታለች። በማግስቱ ሉሊ ወደ አቶ ጂያንግ ቤት እናቱን ለማግኘት ከሄደች በኋላ ስለራሳቸው ሉሊና የአቶ ጂያንግ እናት ያወራሉ። ሉሊም ምግብ መስራት ስለማትችል ጨው የበዛባቸው ምግቦች በመስራቷ የአቶ ጂያንግ እናት ከሷ ጋር እንዴት መኖር እንደሚችሉ ወደፊት እሷና አቶ ጂያንግ የሚያደርጉትን ነገር ስታወራ መብራት ስለጠፋ ለማስተካከል ሲሞክሩ የአቶ ጂያንግ እናት እግሯ ስለተጎዳ ሉሊም ወደ ሆስፒታል ይዛት ትሄዳለች። አቶ ጂያንግ ወደ ሆስፒታሉ ከመጣ በኋላ እናቱ በሉሊ ወገን በመሆን ከስራ እንዳያባረራት በመከራከር ይቅርታ እንዲጠይቃት ስትነግረው አቶ ጂያንግ ስላልተቀበላት እናቱ አባቱ ሲመጣ እንዳመማት በማስመሰል አቶ ጂያንግ የምትፈልገውን እንደሚያደርግ ተናግሮ በፍርሃት ከሆስፒታሉ ክፍል ይወጣል። ሉሊ ወደ ድርጅቱ ከተመለሰች በኋላ ለአቶ ቼን ከድርጅቱ መውጣት እንደማትፈልግ ወደ ሌላ ድርጅት ከተቀላቀለች በጭራሽ ደግማ ልታያቸው እንደማትችል ስትናገር አቶ ቼን የሚኖሩት በአንድ ከተማ ውስጥ ስለሆነ እነሱን ለማግኘት ከፈለገች ሁልጊዜ መገናኘት እንደሚችሉ አቶ ጂያንግ ግትር ሰው እንደሆነ የራሱ ስህተት ቢሆን እንኳን ሐሳቡን መቀየር ከባድ እንደሚሆንበት ከሱ የተሻለ ሌላ አማራጭ ካልወሰደች ነገሩን መፍታት እንደማትችል የነገራትን ሰምታ ወደ አቶ ጂያንግ ቢሮ በመሄድ ከሱ ጋር መወዳደር እንደምትፈልግ ካሸነፈችው እሷ በድርጅት ውስጥ እንድትቆይ መፍቀድ እንዳለበት ባቀረበችውም ሐሳብ አቶ ጂያንግ ተስማምቷል። በሌላ በኩል የአቶ ጂያንግ እናት ብዙ ስጦታዎችን ይዛ የቀድሞ የክፍል ጓደኛዋ የሉሊ እናት ጋር በአጋጣሚም ቢሆን ሄዳለች። ሉሊና አቶ ጂያንግ በውርርዱ መሰረት ተወዳድረው አቶ ጂያንግ በማታለል ቢሆንም አሸንፏታል። ሉሊም ውሸቱ ስላናደዳት ውርርዱን በሶስት ዙር አክርረዋለች። በሌላ በኩል የአቶ ጂያንግ እናት ሉሊ እስከምትመጣ እንደምትጠብቃት ተናግራ ከማይግባቡት ከሉሊ እናት ጋር አንድ ቤት ውስጥ ተቀምጠዋል። ሉሊና አቶ ጂያንግ የሁለተኛ ዙር ውድድሩን ከተወዳደሩ በኋላ ለሶስተኛ ዙር ሉሊን በእግሯ ወደ ቢሮ እንድትመለስ ፀሐይ ከመጥለቁ በፊት ከደረሰች አሸናፊ እንደምትሆን ነግሯታል። ሉሊም 15 ኪሎ ሜትር ለመሮጥ ስትሞክር አቶ ጂያንግ መድከሟን አይቶ ስራ በመቀጠሏ ጉዳይ እንደሚነጋገሩበትና ለአሁኑ ስለደከመች ወደ መኪናው እንድትገባ ያደርጋታል። ሉሊ ወደ ቤት ስትመለስ የአቶ ጂያንግ እናት የመጣችው የጋብቻ ጥያቄ ለማቅረብ እንደሆነና
ሉሊ የጂያንግን ድርጅት የተቀላቀለችው ስለወደደችው እንደሆነ ስትናገር የሉሊ እናት በሰማችው ነገር ስለተናደደች የአቶ ጂያንግን እናት ከነስጦታዋ ከቤቷ ካስወጣቻት በኋላ ለሉሊ ከዛሬ ጀምሮ የሥራ መልቀቂያ እንድታስገባ ትነግራታለች። በማግስቱ ጠዋት የአቶ ጂያንግ እናት የሉሊን ቤተሰቦች ለእራት ወደ ቤቷ እንዲመጡ በስልክ ተጋብዛቸዋለች። ለአቶ ጂያንግም በውሸት እናቱ ወድቃ ራሷን እንደተጎዳ ስለተነገረው አቶ ጂያንግ በፍጥነት ወደ ቤቱ ሲመጣ በር ላይ ሉሊን ከነቤተሰቦቿ ያገኛቸዋል። ስለ ጋብቻቸው ጉዳይም እንዳይወራ በስፒከር ድምጽ ከፍ አድርጎ ዘፈን በመክፈትና ጠጪ መሆኑን በማሳየት ሊያበላሽ ቢሞክርም ግን ቀድሞ ስለሰከረ ሉሊ ደግፋ ወደ ክፍሉ ወስዳ ልታስተኛው ስትሞክር አቶ ጂያንግ በፍቅር ተማርኮ ይስማታል። የሉሊ እናት በተፈጠረው ነገር በጣም ስለተናደደች አባቷን በልጁ ስራ ደስተኛ እንዳይሆን ልጁን ስርዓት ማስያዝ እንዳለበት ትነግረዋለች። የሉሊ አባት ግን ሉሊ አቶ ጂያንግን ብታገባው ስለሷ ምንም ነገር እንደማይጨነቁ ይነግራታል። በዚህ ሰዓት ሉሊ ወደ ቤት በመምጣቷ አቶ ጂያንግን ለማግባት መስማማቷን እንዲሁም ገና የኮሌጅ ተማሪ ያሉ ታፈቅረው እንደነበረ ፕሮግራሚንግም የተማረችው በሱ ምክንያት እንደሆነ ነገ ከስራ ስለሚያባርራት ጋብቻውን ካልተቀበለች ከዚህ በኋላ አጠገቡ የመቆም እድል እንደማይኖራት ይሄንን እድል ደግሞ አታ መጸጸት እንደማትፈልግ ስትነግራቸው አባቷ ወደ አጠገቧ መጥቶ እሱን ለማግኘት የምትለፋው ሁሉ ልፋት ውጤት ባይኖረው ምን እንደምታደርግ ይጠይቃታል። ሉሊም ያደረገችው ነገር በሙሉ ባይሳካላትም እንደማትጸጸት ይሄንን እድል ካልተጠቀመችበት የለፋችው ልፋት በሙሉ ከንቱ እንደሚሆን በመናገር ቤተሰቦቿ በሐሳቧ እንዲስማሙ አድርጋለች። ቢሆንም የሉሊ ቤተሰቦች ግን አንድ ጥያቄ አላቸው። አቶ ጂያንግ በዚህ ጋብቻ ካልተስማማስ የሚል። አቶ ጂያንግ ከስካሩና ከእንቅልፉ ሲነቃ እናቱና እህቱ ስለ ሰርጉ ዝግጅት ስለነገሩት አቶ ጂያንግ በሰርጉ ስላልተስማማ ወደ ድርጅቱ ሄዶ ሉሊን ካገኛት በኋላ ለምን ለወላጆቹ ጋብቻውን እሺ እንዳለቻቸው ይጠይቃታል። ሉሊም ቀለል አድርጋ ሁለቱ ቢጋቡ ተስማሚ የሆኑበትን ምክንያቶች ብትደረድርም አቶ ጂያንግ ግን ጋብቻውን እምቢ ማለቷን ለእናቱ ከነገረቻት ከስራ እንደማያባርራትና ትላንት ሰክሮ ላደረገው ነገር ይቅርታ ጠይቋት ከቢሮ ይወጣል። አቶ ጂያንግ አባቱ ድርጅቱ እንደሚቀማው ስለነገረው ሉሊን አግኝቶ እሱን ለማግባት ከፈለገች ከምትፈራው ከፍታ ዘላ እንድትዋኝ ስላደረጋት ሉሊ ዘላ ወደ ውሃው ስለገባች አቶ ጂያንግ ተከትሏት በመግባት ካተረፋት በኋላ ስላሸነፈች መጋባት እንደሚችሉ የሚጋቡት ግን ከአንድ ዓመት የትዳር ቆይታ በኋላ መፋታት ከፈለጉ ሁለቱም መስማማት እንዳለባቸው የሁለቱን ጋብቻ በቢሮ ውስጥ መደበቅ እንዳለባቸው ሌላው ሁለቱም በግል ህይወታቸው ውስጥ ጣልቃ እንደማይገቡ ከተፈራረሙ ብቻ እንደሆነ ቤተሰቦቻቸው ይህንን ማወቅ እንደሌለባቸው በነገራት ሐሳብ ሉሊ ስለተስማማች ሁለቱና ቤተሰቦቻቸው በተገኙበት ይጋባሉ። ሉሊ በጋብቻው ደስተኛ ብትሆንም አቶ ጂያንግ ግን አብረው በመኖራቸው ደስተኛ አልነበረም። ሉሊና አቶ ጂያንግ አብረው መኖር ቢጀምሩም የሚተኙት ግን የተለያየ ክፍል ውስጥ ነበር። አብረው በመኖራቸው በሚፈጠሩ እንግዳ ነገሮች በህግ ለመመራት አቶ ጂያንግ በቤት ውስጥ የሚያከብሯቸውን ህጎች ለሉሊ ሰጥቷታል። በዚህ መሰረት ሉሊ አቶ ቼን የአቶ ጂያንግን ሐሳብ እንዴት ማስቀየር እንደቻለች ለጠየቃት ጥያቄ ዋሽታ እናቷና የአቶ ጂያንግ እናት የድሮ የትምህርት ቤት ጓደኛሞች ስለሆኑ በእነሱ ምክንያት እንደተመለሰች ትነግረዋለች። ሉሊ አቶ ጂያንግ የሚፈልገውን ነገር በሙሉ ለማሟላት ትጥራለች። ምሽት ላይ ሉሊ ከወንዶች የሥራ ባልደረቦቿ ጋር ለእራት መውጣቷን አቶ ጂያንግ ዌቦ ላይ አይቶ በተለይ አቶ ቼን ስለቀረባት ለእራት መውጣቷን ባለመናገሯ ቢናደድ እናቱ ግን ወደ ቤት እንዲመልሳት ስላስገደደችው ሊያመጣት ሲሄድ ሉሊን ከአቶ ቼን ጋር ስላገኛት ከአቶ ቼን አጠገብ እጇን ይዞ ይሄዳል። ቤት ከደረሱ በኋላ ሉሊ አቶ ቼን ያሳያትን ቡና አፍልታ ልትሰጠው ስትል ስለተደፋ አቶ ጂያንግ ዘሎ ሶፋው ላይ ስለወጣ ሁለቱም አጉል ቦታ ተያይተው ይተፋፈራሉ። ሉሊና አቶ ጂያንግ ተያይዘው እናቱ በሰጠችው አድራሻ መሰረት ወደ ሰርግ ቬሎ መሸጫ ሄደው በሰርግ ልብስ ፎቶ እንዲነሱና አሪፍ የፍቅር ጊዜያትን እንዲያሳልፉ ታደርጋቸዋለች። ምሽት ላይ የተነሱትን ፎቶዎች ሲመርጡ በጣም በመቀራረብ አሪፍ የሚባል ጊዜ ያሳልፋሉ። በጠዋቱ ቢሮ ከገቡ በኋላ እቤት ውስጥ የሰራችለት ምግብ ወደ ቢሮ ስላልተላከ አቶ ጂያንግ ወደ ሉሊ ጋር ሲሄድ ሉሊ ምግቡን ለአቶ ቼን ስትሰጠው ስላየ በንዴት አቶ ቼንን ሌሎች ሰራተኞች ቢሮ ውስጥ መብላት የጀመሩት እሱን አይተው እንደሆነ ስለዚህ ከዛሬ ጀምሮ ቢሮ ውስጥ የሚበላ ሰራተኛ እሱን ጨምሮ 200 ዩዋን እንደሚቀጣ ነግሮት ካጠገቡ ይሄዳል። ሉሊና ወንዶቹ ሰራተኞች የሰሩት ጌም ጥሩ ስላልሆነ አቶ ጂያንግ ሰራተኞቹ ምን እየሰሩ እንደነበረ ይጠይቃቸዋል። ዳህዋንግ የተባለ ሰራተኛ የጥፋቱን ሙሉ ኃላፊነት ስለወሰደ
አቶ ጂያንግ በቸልተኝነቱ ምክንያት የሱ ድርጅት ሰራተኛ መሆን ስለሌለበት ስራውን እንዲለቅ 3 ቀን እንደሰጠው ተናግሮ በንዴት ከቦታው ይሄዳል። በዚህ ውሳኔ ግራ የተጋባው ዳሁዋንግ ሉሊን አቶ ጂያንግን እንድትለምንለት ስለጠየቃት ሉሊም ወደ አቶ ጂያንግ ቢሮ ሄዳ በናፖሊዮን ምሳሌ በመናገር ለዳሁዋንግ እድል እንዲሰጠው ትጠይቀዋለች። አቶ ጂያንግ ግን በንዴት የድርጅቱ ባለቤት ሚስት ነኝ ብላ እንዳታስብ፣ ስለዚህ በውሳኔው ጣልቃ እንዳትገባ እሷ የወረቀት ብቻ ሚስቱ እንደሆነች ይነግራታል። ሉሊም በንግግሩ አዝና ከቢሮ እየሮጠች ትወጣለች። በዚህ ሰዓት መከፋቷን ያየው አቶ ቼን ወደ ሉሊ አጠገብ ሄዶ በባልደረቦቿ መካከል ጓደኝነትና ፍቅር ሊኖራት እንደሚችል ግን እንደ ድርጅቱ መሪ ደግሞ ተጠያቂ መሆን እንዳለባት ስለዚህ በአቶ ጂያንግ ላይ መፍረድ እንደሌለባት በመናገር ሊያረጋጋት ይሞክራል። አቶ ጂያንግ ሉሊ ወዳለችበት ቦታ ከሄደ በኋላ ለአቶ ቼን ሉሊ ወይዘሮ ጂያንግ መሆኗንና መጋባታቸውን በግልጽ ይነግረዋል። ግን ሉሊ ትዳራቸውን ሚስጥር ሊያደርጉ ተነጋግረው እንደነበረ ለምን እንደተናገረ ስትጠይቀው አቶ ጂያንግ ከሌላ ወንድ ጋር ለምን መገናኘት እንደፈለገች የመጠየቅ መብት እንዳለው ይነግራታል። ሉሊም እሷም ያለመመለስ መብት እንዳላት ተናግራ በቆመበት ጥላው ትሄዳለች። ምሽት ላይ ሉሊ የተበላሸውን ጌም ስታስተካክል አቶ ጂያንግ ደግሞ ስላጠፋ እቤታቸው ምግብ ሰርቶ ሲጠብቃት ስላልመጣች ተናዶ ምግቡን ይዞ ወደ ክፍሉ ይገባል። በጠዋቱ ጥፋት ያጠፋውን ዳሁዋንግን አግኝቶ ብዙ ጊዜ እንደነገረው ጌም የቡድን ስራ እንደሚጠይቅ አንድ ሰው ስህተት ከሰራ ለቡድኑ በሙሉ እንደማይሳካ ከዚህ በኋላ ስህተት ማየት እንደማይፈልግና እንዳላባረረው ይነግረዋል። ከትንሽ ሰዓታት በኋላ ዳሁዋንግ ስራውን ትቶ ጊዜ የሚሰጣትን ሴት አቶ ጂያንግ አግኝቷት ለዳሁዋንግ ቦታ እንደሌላት ስትናገር ራሱ እንዲሰማ ካደረገ በኋላ ፍቅረኛዬ ናት የሚላት ሴት የምትሰራውን ስራ እንዲያውቅ ያደርገዋል። ሉሊም በዚህ ስራው ስለ አቶ ጂያንግ ተሰምቷት የነበረው መጥፎ ስሜት ይስተካከላል። ምሽት ላይ ሆቴል ውስጥ እራት ከበሉ በኋላ አቶ ጂያንግ አንዲት ነጭ ቀሚስ የለበሰች ሴትን አይቶ እንደሚያውቃት ስለተሰማው ቢከተላትም ሊያገኛት አልቻለም። አዝኖም በትውስታው አንዲት ሴት ስትንከባከበው ማን እንደሆነ ሲጠይቃት አቶ ቼን የኮሌጁ ጁኒየራቸው እንደሆነችና ሊማን እንደምትባል እንዲሁም ደግሞ ለረዳት ጸሐፊነት እንደመጣች የነገረውን ያስታውሳል። ሉሊ አቶ ጂያንግ አዲስ ባህሪ ስላሳያት ለጓደኛዋ ተጨንቃ ታማክራታለች። ጓደኛዋም እራት ጋብዛው እንድታናዝዘው በመከረቻት መሰረት ለእራቱ ለመዘጋጀት ብትሄድ አቶ ጂያንግ ግን ከቀድሞ ጸሐፊው ከሊማን ጋር ተገናኝቶ በመጨረሻ ከ3 ዓመት በኋላ እንዳገኛት ከሱ የወሰደችውን ገንዘብ በሙሉ እላዋ ላይ እንዳፈሰሰችው በድጋሚ እዚህ የመሆን መብት እንደሌላት ነግሯት ካጠገቧ ይሄዳል። ሉሊ እራቱን ያዘጋጀችበት ሆቴል ውስጥ አቶ ጂያንግን ስትጠብቀው ቤተሰቦቿ ስለደወሉ ለአቶ ጂያንግ በመዋሸት ስራ ስለበዛበት መምጣት እንዳልቻሉ ብትናገርም አቶ ጂያንግ ግን እራቱ ቦታ በጭራሽ አልተገኘም ነበር። በሌላ በኩል አቶ ጂያንግ ለአቶ ቼን ከ3 ዓመት በኋላ ሊማን መመለሷን ባያገኛት ኖሮ ሊረሳት እንደነበረ ይነግረዋል። አቶ ቼንም ሊማን ለምን ተመልሳ እንደመጣች አቶ ጂያንግን ይጠይቀዋል። አቶ ጂያንግም የመጣችበትን ምክንያት እንደማያውቅ በመናገር ረስቶት ወደ ነበረው ራት እየሮጠ ሲሄድ ሉሊን ስላጣት ሲደውልላት ቦታው ላይ ስለነበረች አጠገቡ ስትመጣ አቶ ጂያንግ ስላረፈደ ይቅርታ ቢጠይቃትም ሉሊ ግን ምንም ስላልመሰላት የገዛችውን ምግብ አብሮ ይበላሉ። ሉሊም ቤተሰቦቿ ሰርግ ስላላደረጉ ቅር እንደተሰኙና ቢያንስ ቀለበት እንኳን ማድረግ እንዳለባት ብትነግረው አቶ ጂያንግ ቀለበት ካደረገች ሁሉም ማግባቷን እንደሚያውቅ በመንገር ቢመልስላትም ሉሊ በንግግሩ ስለደበራት አጠገቡ ያገኘውን የወደቀ ነገር ተጠቅሞ ቀለበት ይሰራላታል። ምሽቱን በሙሉ አብረው አሪፍ የሚባል የፍቅር ጊዜያትን ያሳልፋሉ። ሉሊና ወንዶቹ ባልደረቦቿ ጌሙን በድጋሚ ሊያሳዩ በተዘጋጁ ጊዜ ጌሙን የሚገዛው ባለ ሀብት ተወካይ ሆና የአቶ ጂያንግ የቀድሞ ፍቅረኛ ሊማን ቦታው ላይ ተገኝታለች። አቶ ጂያንግ ግን ጊዜ ማባከን እንደሌለባት ታማኝ ካልሆኑ ሰዎች ጋር በመስራት ጊዜውን ማጥፋት እንደማይፈልግ ሲናገር ሊማን ለሱ ብላ መመለሷን እንደገና እንዲጀምሩ እንደምትፈልግ እሷን ሲጠብቅ እሱም ሳያገባ እንደቀረ ስትነግረው አቶ ጂያንግ ተናዶ በአደባባይ ሉሊን ይስማታል። ሊማንም ባየችው ነገር በድንጋጤ ደርቃ ትቀራለች። ሉሊ አቶ ጂያንግ በሰዎች ፊት ለፊት ስለሳማት ስለ ሊማን ለማወቅ ወንዶቹን ሰራተኞች ትጠይቃቸዋለች። ሁሉም አንድ አስተያየት ነው የሰጧት። ሊማን የአቶ ጂያንግ የቀድሞ ፍቅረኛ ልትሆን ትችላለች ብለው። የአቶ ጂያንግ እህት ቶንግ የሊማንን መምጣት እንደሰማች ሊማንን ስላገኘቻት ወንድሟን እንዳትረብሸው ከሱ ጋር ስላላት ግንኙነት ተስፋ እንድትቆርጥ በመንገር አስጠንቅቃት ትሄዳለች። ቶንግ ሊማንን ስታስፈራራት አቶ ጂያንግና ሉሊ ግንኙነታቸውን ከጀመሩ ገና 2 ሳምንታቸው እንደሆነ ስለነገረቻት ሊማን እሷን መርሳት እንዳልቻለ ማሰብ ስለጀመረች አቶ ጂያንግን ከነ ፍቅረኛው
እራት ጋብዛቸዋለች። አቶ ጂያንግን በንዴት ተነሳስቶ ለሉሊ ማታ እራት እንደሚበሉ ነግሯታል። ይሄንን ያዩ የድርጅቱ ሰራተኞች ሉሊ መንከባከብ ይጀምራሉ። ምሽት ላይ አቶ ጂያንግና ሉሊ እራቱ ላይ ደርሰዋል። ሊማንም አቶ ጂያንግን በመንከባከብ ልትቀርበው ብትሞክርም አቶ ጂያንግ ግን ሊማንን መታጠቢያ ቤት ድረስ ተከትሏት ሄዶ እሱና ሉሊን ለመለያየት ከፈለገች እንደምታዝን ሲናገር ሊማን ለሷ ይቅርታ ማድረግ ካልፈለገ እንደሚችል ግን ለሷ ብሎ የማይፈልገው ግንኙነት ውስጥ እንዳይገባ የእውነት ከወደዳት የባህር ምግቦችን ስትበላ አለርጂ እንዳለባት ለምን እንደማያውቅ ሴት ስለሆነች ብቻ ከሱ ጋር አብራ እንደምትሄድ ስትነግረው አቶ ጂያንግ ለወደፊትም ቢሆን ከሷ ጋር ግንኙነት እንደማይኖረው ሲናገር ሊማን ስታቅፈው ሉሊ ወደ መታጠቢያ ቤቱ ስትሄድ ስላየቻቸው በንዴት ወደ ውጪ ወጣ ትቆማለች። በዚህ ሰዓት አቶ ቼን ወደ አጠገቧ ስለመጣ ሉሊ አቶ ጂያንግ ለሊማን ስሜት እንዳለው ትጠይቀዋለች። አቶ ቼን በእርግጠኝነት መናገር የሚችለው ከዚህ በፊት ይዋደዱ እንደነበረ አሁን እነሱ ስለተጋቡ ትዳር በቀላሉ ሊፈርስ እንደማይችል ይነግራታል። ሉሊም መፍረስ የማይችለው እውነተኛ ጋብቻ እንደሆነ የነሱ ጋብቻ በውል ላይ የተመሰረተ ውስብስብ ጋብቻም እንደሆነ ስትነግረው አቶ ቼንም ለምን እሷ በዚህ መንገድ እንደተስማማች ይጠይቃታል። ሉሊም አቶ ጂያንግን ከረጅም ጊዜ በፊት እንደምታውቀው ለሱ ፍቅር ከወደቀች 5 ዓመታት እንዳለፉ ከዚህ በኋላ ለ1 ዓመታት አቶ ጂያንግ የሷ እንደሆነ ስትነግረው አቶ ቼን ሊያጽናናት ሲሞክር አቶ ጂያንግ ወደ አጠገባቸው መጥቶ ምን እየሰራ እንደሆነ ይጠይቀዋል። አቶ ቼንም እንደ ጓደኛ ባሏ የቀድሞ ፍቅረኛውን ሲያገኛት እያጽናናት እንደሆነ ይነግረዋል። በዚህ ሰዓት አቶ ጂያንግ ሉሊ ፍቅረኛው ሳትሆን ሚስቱ እንደሆነች ለሊማን በመናገር ያስተዋውቃታል። ሊማን ይሄንን ከሰማች በኋላ በጣም አዝና ወደ መኪናዋ ስትሄድ አቶ ቼን ወደ አጠገቧ ሄዶ ባደረገችው ነገር ተጸጽታ እንደምታውቅ ይጠይቃታል። ሊማንም ውጪ ሀገር በነበረች ጊዜ በየቀኑ በጸጸት ራሷን እየቀጣች እንደኖረች በድጋሚ ምርጫ ቢኖራት ያደረገችውን ነገር ደግማ እንደማታደርገው ለአቶ ጂያንግ ብላ ብትመለስም በትዳር ውስጥ ጣልቃ መግባት እንደማትፈልግ ተናግራ ወደ መኪናዋ ገብታ ትሄዳለች። ሉሊና አቶ ጂያንግ ወደ ቤት ከተመለሱ በኋላ ሉሊ አለርጂዋ እንደተነሳባት ስላየ መድኃኒት ገዝቶላት ይቀባታል። ግን በማግስቱ ጧት ሉሊ አቶ ጂያንግን ታኮርፈዋለች። አቶ ጂያንግም ሉሊን ለማውራት ብዙ ይጠራል። ሉሊ ግን መልስ ባለመስጠቷ ሲናደድ ከሊማን ድርጅት አንድ ሰው መጥቶ አቶ ጂያንግን ስላሳመነው አቶ ጂያንግ ከነሱ ጋር ለመስራት ተስማምቷል። የሊማን አባት ሊማንን ወደ ሀገሯ ከተመለሰች በኋላ ቤት ለመግዛት ብዙ ብር እንዳወጣች ሲናገር ሊማን በንዴት የምትሰራው ስራ ስላላት እንዲወጣ ትነግረዋለች። አባቷም ከ3 ዓመት በፊት ስለተፈጠረው ነገር መነጋገር እንዳለባቸው ይነግራታል። ሉሊ ቢሮ ውስጥ ካሉ ባልደረቦቿ መሃል ሊ የተባለው ሰራተኛ ሁሌ ሲጨነቅ ስለምታየው ዳዋንግ በገዛው የፊልም ትኬት ወደ ሲኒማ ቢገቡም አቶ ሊ ያመመው ስለመሰላት ተከትላ ወደ ሆስፒታል ተወስዷለች። አቶ ጂያንግ ቤት ውስጥ ከገባ በኋላ ለሉሊ ደጋግሞ መልእክት ለመላክ ቢሞክርም ስላልመለሰችለት ይናደዳል። ተደብቆም ስትመጣ ካያት በኋላ ሮጦ ወደ ቤቱ ተመልሶ ፊልም የሚያይ ያስመስላል። ሉሊ ወደ ቤት ከገባች በኋላ የዶሮ ጥብስ በማምጣት ሰላም ለማውረድ ብትሞክርም አቶ ጂያንግ ፊልም ለማየት መሄዷን ሲሰማ በንዴት ጥሏት ወደ መኝታ ክፍሉ ይገባል። በጠዋቱ ግን ለሁሉም ነገር ሉሊን ስለወቀሳት ሉሊ ይዛለት የመጣችውን ወተት ራሷ ስትጠጣ አረፋው ከንፈሯ ላይ ስለቀረ በፍቅር ይጠርግላታል። ሉሊ የአቶ ጂያንግ እናትን ለማግኘት በሄደችበት ቦታ አንዲት ሴት ከዚህ በፊት ለአቶ ጂያንግ ሚስት እንድትሆን በተዘጋጀው ቀጠሮ ላይ መሳተፏንና ሉሊ ከሷ ያልተቻለች መሆኗን ስትናገር አቶ ጂያንግ ቦታው ላይ ስለነበረ ሉሊ ከሷ ስለምትሻል እሷን እምቢ እንዳላትና ሉሊን እንዳገባ ሲናገር ሴትዮዋ ተናዳ ወደ ቦታዋ ትመለሳለች። ሉሊ ድርጅታቸው ያዘጋጀውን ጨዋታ ላሸነፈ ሰራተኛ እንደሚሸልም ሲነጋገሩ አቶ ሊ በድጋሚ ስላመመው ተከትለው ከዚህ በፊት የልብ ምርመራ አድርጎ እንደነበረ ትጠይቀዋለች። አቶ ሊም አቶ ጂያንግ ዳዋንግን ያባረረ ጊዜ እንደጀመረው ግርግርና ጫጫታ ሲሰማ ልቡ እንደሚጨነቅ ሲነግራት ሉሊ ወደ ሆስፒታል በድጋሚ ሄዶ እንዲታከም ታደርገዋለች። በዚሁም የድርጅቱን ጨዋታ ለመቀላቀል ለአቶ ጂያንግና ለአቶ ቼን ሐሳቡን ታቀርባለች። ሊማን በአቶ ጂያንግ ጉዳይ ተስፋ መቁረጧንና ላለፉት 3 ዓመታት እሱን ለማግኘት ያለማቋረጥ መልፋቷን አሁን ግን ምን ማድረግ እንዳለባት እንደማታውቅ በመጨረሻ ያመጣችው ነገር ሁሉ የሷ ምኞት ብቻ እንደሆነ እንደተገነዘበች ለማናጀሯ ስትነግራት ማናጀሯ ለመጨረሻ ጊዜ እንድታስብበት አቶ ጂያንግ ከሴቷ ፕሮግራመሩ ጋር ሲገናኝ ሰራተኞቹ በሙሉ እንደተገረሙ ስለዚህ ስለ ግንኙነታቸው ለማንም እንዳልተናገሩ ታዲያ ከተጋቡ ትዳራቸውን ከሰው ለምን እንደሚደብቁ በመንገር ሊማንን ተስፋ እንዳትቆርጥ ታደርጋታለች። አቶ ሊ ሉሊ ስላደረገችለት ነገር
እራት ጋብዞ ማመስገን እንዳለበት ሲናገር አቶ ጂያንግ ሰበብ ፈጥሮ የአቶ ሊን ቀጠሮ ያስተጓጉልበታል። በዛውም ፊልም ያየችበት ቀን ያመሸችው አቶ ሊን ሆስፒታል ወስደው እንደነበረ ስላወቀ ለሌላ ጊዜ ማሳወቅ እንዳለባት ነግሯት በመኪና ተያይዘው ሄዳሉ። ሊማን የአቶ ጂያንግን እህት ቶንግን አግኝታት አቶ ጂያንግ ሉሊን ለምን እንዳገባት ስትጠይቃት ቶንግ ሉሊን እናቷ በጣም ስለምትወዳት እንዲሁም ደግሞ ንጹህ ደግና እውነተኛ ሴት ብትሆንም አቶ ጂያንግ አባታቸው ስላስፈራራው እንዳገባት አምልጧት ትነግራታለች። ሊማን ይሄንን ከሰማች በኋላ ለማናጀሯ ደውላ አንዳንድ ለውጦች እንዳሉ ትነግራታለች። ሉሊ የጨዋታ ፕሮጀክቱን ለማሸነፍ ብዙ እየጣረች ነው። ብዙ መልፋቷን ያየው አቶ ጂያንግ እረፍት እንድትወስድ አብሯት አንድ ጨዋታ መጫወት ይጀምራሉ። በዚህ ጨዋታ ሉሊ ለፕሮፖዛሉ ጥሩ ሐሳብ ስለመጣላት ሮጣ ወደ መኝታ ክፍሏ ትገባለች። ሌሊቱን ሙሉ ሰርታ ጠዋት ላይ ፕሮፖዛሉን ጨርሳ ለአቶ ጂያንግ ስትሰጠው አቶ ጂያንግ ስላልተኛች አንድ ቀን እንድትተኛ እንደፈቀደላት ቢነግራትም እሺ ስላላለችው አቶ ጂያንግ ተሸክሟት ወደ አልጋዋ ወስዶ ያስተኛታል። አቶ ጂያንግ ቢሮ ከገባ በኋላ የሉሊን ፕሮፖዛል ለአቶ ልዩ ቢያሳየውም መልሳቸውን ግን በግማሽ ወር ውስጥ እንደሚሰጧቸውና ይሄን ስራ በዋናነት የምትመራው ሊማን እንደሆነች ይሰማል። ወዲያውኑ ሊማን ያለችበት ቦታ ድረስ ሊያገኛት ሲሄድ አባቷ ብር ፈልጎ ሲታገላት አቶ ጂያንግ ወደ አጠገባቸው ሲሄድ አባቷ ከ3 ዓመት በፊት የተፈጠረው ነገር ላይ እጁ እንደሌለበት እየተናገረ ከቦታው ሩጦ ይሄዳል። አቶ ጂያንግ ካሜራ ስላለ ሰውየውን መክሰስ እንደሚችሉ ሲነግራት ሊማን አባቷ እንደሆነና ከልጅነቷ ጀምሮ እየበደላት ስለኖረ እንደለመደችው በመንገድ ለምን እንደመጣ ተጠይቀዋለች። አቶ ጂያንግም ጌሙን የሚገዛት ድርጅት ዋና መሆኗ እንዳወቀና ይሄን ሁሉ የምታደርገው ለምን እንደሆነ ይጠይቃታል። ሊማንም ባለፉት ዓመታት ያለባትን ዕዳ መመለስ ፈልጋ እንደነበረ ስትነግረው አቶ ጂያንግ እንደማይቀበላት ካሁን በኋላ በመሐከላቸው ምንም ግንኙነት እንደማይኖር ነግሯት በቆመችበት ጥሏት ሊሄድ ሲል ሊማን ከ3 ዓመት በፊት ለተፈጠረው ነገር ይቅርታ እንደምትጠይቀው ብትነግረውም አቶ ጂያንግ እየሰማት ዝም ብሏት ይሄዳል። ሊማን በትውስታዋ አባቷ ቁማር እየተጫወተ ስላገኘችው ገንዘብ የጠየቃት ቁማር ለመጫወት እንደሆነ ስትጠይቀው አባቷም ቁማሩን አሸንፎ ገንዘቧን እንደሚመልስላት ይነግራታል። ሊማን ገንዘብ እንደምትሰጠው በምላሹ ግን አንድ ነገር እንዲያደርግላት እንደምትፈልግ የተናገረችውን ታስታውሳለች። አቶ ጂያንግ የሊማን አባት ከ3 ዓመት በፊት የተፈጠረው ነገር ውስጥ እጁ እንደሌለበት የተናገረው ንግግር ስለከነከነው ለአንድ ሰው ደውሎ ለሚስጥራዊ ምርመራ ጊዜ እንዳለው ይጠይቀዋል። የአቶ ጂያንግ እናት ከቶንግ የሊማንን መምጣት ከሰማች በኋላ ወደ አቶ ጂያንግ ጋር ሄዳ ከ3 ዓመት በፊት ያደረገችውን ረስቶ የሞኝ ስራ እንዳይሰራ ስትነግረው አቶ ጂያንግ እንዳትጨነቅ ምን ማድረግ እንዳለበት እንደሚያውቅ ቢነግራትም እናቱ ግን በማስፈራራት እንዲያስተካክል ስትናገር አቶ ጂያንግ ማስፈራራቷን እንድታቆም ሉሊን አስፈራርተውት ሳይፈልግ እንዳገባ ሲናገር ሉሊ ቦታው ላይ ስለነበረች ትሰማዋለች። ወደ ቤት ከገቡ በኋላ አባቱ በድርጅቱ እንዳስፈራራው ብታውቅ ኖሮ እሷን በጋብቻው እንደማትስማማ አሁን ፍቺ ከፈለገ እናቱን እንደምታናግራት ስትነግረው አቶ ጂያንግ ውላቸው ለ1 ዓመት እንደሚቆይና ውል ማፍረስ እንደማትችል ይነግራታል። ሉሊን በንግግሩ ተናዳ ወደ ክፍሏ ትገባለች። ሉሊ በጠዋቱ ጓደኛዋን አግኝታት ስለተፈጠረው ነገር ሲያወሩ የአቶ ጂያንግ እህት ቶንግ ደውላ ልታገኛት እንደምትፈልግ ስለነገረቻት ተያይዘው የሄዱበት ቦታ አቶ ቼንም አቶ ጂያንግን ይዞ ስለመጣ ባቀዱት መሰረት ሉሊና አቶ ጂያንግን ያገናኟቸዋል። አብረው ጊዜ በሚያሳልፉ ሰዓት ስለ ሊማን አባት እንዲያጣራ የነገረው ሰውዬ ደውሎ የሊማን አባት ከባድ የቁማር ሱሰኛ እንደሆነና ቋሚ ገቢ እንደሌለው በዕዳዎች የተዘፈቀ ሰው ስለሆነ ከ3 ዓመት በፊት የቼንዶንግ ፕሬዝዳንት የሹዋንዚ ጸሐፊ ብዙ ገንዘብ እንደሰጠችው ገንዘቡን የሰጠችው ቼንዶንግ የነሱ ድርጅት የምንጭ ከሰረቀ በኋላ እንደሆነ ይነግረዋል። አቶ ጂያንግም ይሄንን ከሰማ በኋላ የሊማን አባት ጋር ሄዶ ሚስጥሩን በሙሉ ስለሚያውቅ እሱ የሚጠይቀውን ካደረገ እንደሚያስተካክልለት በመንገር በስልኩ ቪዲዮ ካሳየው በኋላ ከ3 ዓመት በፊት የተፈጠረው እንዲነግረው ይጠይቀዋል። የሊማን አባትም በአቶ ጂያንግ ማስፈራሪያ ስለፈራ ከ3 ዓመት በፊት የጌሙን የምንጭ ኮድ እንደሸጠ እዚህ ነገር ውስጥ ሊማን እንደሌለችበት ቼንግዶንግ እንድትሸጥለት ሲነግራት ሰምቶ ስለነበር እሷ በዚህ ሐሳብ ስላልተስማማች እሱ ሰርቋት እንደሸጠ ሲናገር ሊማን ትመጣለች። በሌላ በኩል የሉሊ ቤተሰቦች አቶ ጂያንግን ለራስ ሲጠብቁ ስለቆየ ሉሊ ለወላጆቿ እሱ ስራ በዝቶበት ሊሆን እንደሚችል በመናገር እንዲረጋጉ ብታደርግም ቤተሰቦቿ ግን የልደቷን ቀን ከረሳ ሌላ ቀን እንዴት ሊሆን እንደሚችል ይናገራሉ። ሉሊ ልደቷን ትላንት በጥሩ ሁኔታ እንዳከበሩ በመናገር አቶ ጂያንግ ጥሩ ባል ነው ብለው እንዲያምኑ ታደርጋለች። አቶ ጂያንግ ከ3 ዓመት በፊት ስለተፈጠረው ነገር ለምን እውነቱን እንዳልነገረችው ሊማንን ይጠይቃታል። ሊማንም
አባቷ ወንጀል ስለሰራ እሱና ድርጅቱ ላይ ከባድ ኪሳራ ስለደረሰበት እንደፈራች የተፈጠረውን ነገር ልትነግረው ፈልጋ እንደነበረ ግን ስለታሰረች እንዳልቻለች በመንገር በሐሳቧ አባቷን ልታስቆመው ስትል ስለገፈተራት ቢላዋ አንስታ ራሷን እንደምታጠፋ ስትነግረው ሊያስጥላ ሲታገሉ እጁን ስለጎዳቸው ፖሊስ አስጠርቶ ለ15 ቀናት ካሳሰራት በኋላ ስትወጣ አቶ ጂያንግን ለማግኘት ልትሄድ ስትል አቶ ጂያንግ እሷን ሲፈልግ አደጋ እንደደረሰበት ስትሰማ ሆስፒታል ብትሄድም እንዳታለለችው ሲያወራ ስለሰማች ክፍሉን ጥላ በመሄድ ስታለቅስ ከሐሳቧ ተመልሳ የእናቱና የሱ ንግግር ከሰማች በኋላ ፊቱን ማየት እንዳልቻለችና ለ3 ዓመት የተሻለ ሰው ለመሆን ጠንክራ እንደሰራች ተነግረዋለች። በዚህም አቶ ጂያንግ የበፊት የጭካኔ ስሜቱ ይጠፋል። ምሽት ላይ አቶ ጂያንግ ወደ ቤቱ ሲመለስ ሉሊን ተኝታ ቢያገኛትም ሊያለብሳት ሲል እየጠበቀችው ስለነበረ ከእንቅልፏ ትነቃለች። ግን አቶ ጂያንግ አድካሚ ቀን እንዳሳለፈና የእራት ፕሮግራሙ ላይ ስላልመጣ ይቅርታ ጠይቋት ወደ መኝታ ክፍሉ ይገባል። በማግስቱ ሉሊ በአዲሱ ጌም ዙሪያ ማብራሪያ ስትናገር ለአቶ ጂያንግ ተደውሎ ሊማን ሆስፒታል እንደገባች ስለተነገረው ወደ ሆስፒታል ሲሄድ ሉሊ ለአቶ ጂያንግ እህት ለቶንግ ደውላ እሷና አማቷ ደህና እንደሆኑ ከጠየቀቻት በኋላ አቶ ጂያንግ አሯሩጦ ስላስኬደው ሰው ማሰብ ትጀምራለች። አቶ ጂያንግ ሆስፒታል እንደደረሰ ሊማን በወሰደችው የአለርጂ መድኃኒት ምክንያት ነርሷ ቤተሰብ እንደሚያስፈልጋት ስትነግራት በቃሏ የምታውቀው ስልክ የሱን ብቻ ስለነበረ እንዳስጠራችውና ስለመጣ እንደምታመሰግነው ነግራ እጁን ስትይዘው አቶ ጂያንግ እጁን አስለቅቋት ምን ሆና እንደሆነ ይጠይቃታል። ሊማንም አባቷ ለገንዘብ ብሎ መጥቶ እንዳጠቃት ከተመለሰች ጊዜ ጀምሮ ለገንዘብ ብሎ ሁሉ ጊዜ እንደሚደበድባት ዝም ካለችውና በቂ ገንዘብ ካልሰጠችው እንደሚመታ ስትነግረው አቶ ጂያንግ ለፖሊስ ደውላ ለምን እንደማታሳስረው ይጠይቃታል። ሊማንም እሱ አባቷ ስለሆነና ስላሳደጋት ልብ አልባ መሆን ስለማትችል እንዳላሳሰረችው ስትመልስለት አቶ ጂያንግ ከሱ ለመራቅ ያላት መንገድ መለያየት እንደሆነ ይነግራታል። የሉሊ ጓደኛ ዚያኦኪ ወንድሟ ጉሞ ከወንዶች ጋር እንዳትቀራረብ መንገዶችን እየዘጋባት ስለሆነ ከልጅነቷ ጀምሮ ፍቅረኛ እንዳይኖራት ያደረገው በሙሉ እንደምታውቅ ስትነግረው ጉሞ እሷ በጣም የዋ ስለሆነች እንዳይጎዳት እየጠበቃት እንደሆነና እንድትጎዳ እንደማይፈልግ ይነግራታል። ዚያኦኪ ወንድሟ ተብሎ ቢያድግም የስጋ ወንድሟ ስላልሆነ ይሄንን የማድረግ መብት እንደሌለው ከዚህ በኋላ በህይወቷ ጣልቃ ከገባ በሱና በሷ መካከል ፍቅር እንዳለ በይፋ እንደምታሳውቅ ተናግራ ጥላው ትሄዳለች። ቶንግ ወደ ድርጅቱ ስትገባ አቶ ቼን በኮምፒውተሩ ላይ ስላወቀ ለሉሊ እንደሌለ እንድትነግራት ነግሮ ሮጦ መኪናውን አስነስቶ ይሄዳል። ቶንግም ሉሊን አቶ ቼን እንዳየችው ስትጠይቃት ሉሊ ከወጣ እንደቆየ ትነግራታለች። ቶንግ አቶ ቼንግ ከወንድሟ ጋር አብሮ እንደወጣ በድጋሚ ሉሊን ትጠይቃታለች። ሉሊም አቶ ጂያንግ ጠዋት እንደወጣ ሁለቱም ምናልባት የሚሰሩ ስራ ሊኖራቸው እንደሚችል ብትነግራትም ቶንግም በንዴት እነሱም መውጣት እንዳለባቸው ነግራት ወደ ገበያ ማዕከሉ ሄደው ብዙ ነገሮችን ከገዙ በኋላ ሉሊና ቶንግ ፎቶ እየተነሱ እያለ ቶንግ ወንድሟን ከሊማን ጋር ስላየችው ስትደነግጥ ሉሊ ምን እንዳየች ለማየት ልትዞር ስትል ቶንግ እንዳትዞር አድርጋት የሆነ ሰው ወንድሟን ከሷ ሊወስደው ስለሚችል ነቅታ እንድትጠብቅ ነግራት ከቦታው በፍጥነት ይዛት ወደ ቤት ትወስዳታለች። ሉሊም እቤት ከደረሱ በኋላ ለየብቻ መኖራቸውን እንዳታውቅ ከክፍሏ ልብሷን አውጥታ የአቶ ጂያንግ ክፍል ውስጥ ከታ አብረው እንደሚኖሩ ለማሳመን ትሞክራለች። ግን ቶንግ ወንድሟን ለማናገር ስለምትፈልግ እስከሚመጣ እንደምትጠብቀው ስትነግራት ሉሊ ስለምን ልታወራው እንደፈለገች ስለማታውቅ ትደነግጣለች።